በጥንት ጊዜ አንድ ሀገራችን እረኛ ፍየሎችን እየጠበቀ ሳለ ፍየሎቹ የሆነ ፍሬ ከተመገቡ በኋላ ለየት ብለው ሲነቃቁ ያለ ወትሯቸው ነቃ ሲሉ ያቸዋል። ምን እንደተመገቡ ሄዶ ሲመለከት የተገኘው የቡና ፍሬ። እንግዲህ በዛን ጊዜ የተገኘው የቡና ፍሬ በአሁኑ ሰዓት በዓለማችን በተለያዩ ዓለማችን ክፍሎች ጉድ እያስባለ ይገኛል። ቡና በአሁኑ ሰዓት ኢንዱስትሪ ደረጃ በጣም ከፍ ብሎ አድጎ እንዲሁም ደግሞ በየሀገራቶቹ የየራሱ የሆነ የአፈላልና የአቀራረብ ወይም ደግሞ የቡና ስነስርዓት አለው። ከነዚህ ደግሞ የሚማርከው አንደኛው የኛ የኢትዮጵያውያን የቡና ስነስርዓታችን ነው። ሰብሰብ ብለን አንድ ላይ እየተጫወትን ዘና እያለን የምንጠጣው የቡና ስነስርዓታችን ማለት ነው። ከአቀራረቡ ጀምሮ በጣም የሚያምረው የቡና ኢንዱስትሪ እንግዲህ ከፍ ብሎ አድጎ የተለያዩ ውድድሮች ላይ እየተደረጉ ይገኛሉ። ታዲያ የመጀመሪያው ባሪስታ ሻምፒዮን በመባል የተሸለመው የቃላብ ኮፊ የራሱን ቡና ቤት ከፍቶ መስራት ከጀመረ ትንሽ ጊዜ ሆነዋል። ወደሱ ሄደን እስኪ የቡና ስነስርዓቱ እሱ ጋር ያለው ምን ይመስላል፣ ለየት ያለ ነገርም እንደሚያዘጋጅ ሰምተናል። ሄደን አብረን የምናይ ይሆናል። ጉዞ ወደ ቃላብ ኮፊ ይሆናል። መልካም ቆይታ። በምስል እንደነገርኳችሁ በምናለሽ አዲስ ፕሮግራማችን ዛሬ ወደ ቃላብ ኮፊ ጎራ ብለናል። አሁን ደግሞ የሚገኘው ከቃላብ ኮፊ ባለቤት ቃላብ ጋር ነው። ቃላብ እንኳን ደህና ቆየ። እንኳን ደህና መጣሽ። እስኪ ለተመልካቾቻችን ራስን አስተዋውቅልኝ። ስሜ ቃላብ ፈንታ እባላለሁኝ። ፕሮፌሽናል ባሪስታ እና ቡና ቀማሽ ቴስተር ነኝ። የዚህ ቤት ደግሞ መስራች ነኝ። እንዳየሁት ቤቱ በጣም ነው የሚያምረው። ከምርም እንዴት ነው በቃ ቡና ጠጥ የሚያስብ ቤት ነው እና እስኪ ወደ ሌሎች ጨዋታዎቻችን ከማለፋችን በፊት መጀመሪያ የቡናን ፕሮሰስ እንዴት ነው የሚለው እና አንተ ደግሞ ወደዚህ ስራ እንዴት እንደገባህ ንገረን። ያው ወደዚህ ስራ የገባሁት እንደ ኦፖርቹኒቲ ነው። ያ ደግሞ ማለት በስፔሻሊቲ ኮፊ አሶሲዬሽን የኮፊ ትሬኒንግ ወስጄ ነው፣ በዜጋዎች ማለት ነው፣ ውጭ ሀገር ላይ እነሱ ናቸው ክላስ የሰጡኝ። ከዛ በኋላ እሱን ተማርኩና ያው ወደ ሎካል ቢዝነሱን ቀይሬኝ ዓለም ላይ ያለው የቡና ቢዝነስ ምን ይመስላል፣ እኛ ሀገር ላይ ሎካል ላይ ያለው ቡና ምን ይመስላል የሚለውን መርጅ በማድረግ መነሻ እንግዲህ ያው ክላስ በመውሰዴ ነው፣ በመማሬ ነው ማለት ነው። ስንት ጊዜ ሆነው ይሄንን ቤት ከመሰረተው ቃላብ ኮፊ ከተመሰረተ? ከዚህ ውጭ አንድ ሌላ ቦታ ነበረኝ ወደ መካኒሳ። ስለዚህ አጠቃላይ እንግዲህ ቃላብ ኮፊ ስታብሊሽ ከተደረገ 3 ዓመት ነው ማለት ነው። ያው እንደሰማሁት ከሆነ ደግሞ እዚህ ቤት በጣም ብዙ ለየት የሚሉ ነገሮች አሉና በባዶ ከምናወራ እዚህ ጋር ለየት ያለ አንድ አመት የምታሳየን ነገር ካለ እሱን እየሞከርን ወደ ጨዋታችን እንቀጥላለን። እሺ፣ ስለዚህ አንድ ነገር እንሞክራለን ካሉት ያው ብዙ ነገር ነው ሰራው የምናደርገው ቡና በተለያየ መልኩ። ያው የኛ ቤት ስፔሻሊቲ ኮፊ ሾፕ ነው። ከዛ ውስጥ አንድ ነገር እንሞክርና እያልን ከተመቸሽ እንቀጥላለን። እሺ፣ ምንድነው ግን የምንሞክረው? ፊልተር ኮፊ ወይም V16 ምንድነው እሱ? እሱ ምንድነው በፔፐር ክሊን የሆነ ቡና ተጣርቶ የሚወርድ ወይም በእጃችን ኮንትሮል አድርገን የምንሰራ በጣም እንግዲህ ዓለም ላይ አሉ የሚባሉ ቡናዎች የመስሪያ ማቴሪያል ውስጥ የራሱ የቡና ታይፕ አለው፣ ቁሌት አለው፣ ግራይንደር ታይፕ አለው፣ ዋተር ቱ ኮፊ ሬሾ አለው። እሱን ሰርተን ቴስት እናደርጋለን። በጣም ስለዚህ ከምንድን ነው የምንጀምረው? እስኪ መጀመሪያ እንግዲህ ውሃ እናሞቃለን። 92 ዲግሪ እስኪደርስ ውሃችን እናሞቃለን። ከዛ እኛ ሬዲ የሆነ ውሃ ስላለን ከዛ ውሃ ለምንጠብ ከፍ ያደረገው ስለዚህ ይህንን ለመስራት ውሃ በደንብ 92 ዲግሪ እስኪደርስ ውሃችን ትኩስ መሆኑን ቼክ እናደርጋለን፣ ንጹህ መሆኑን ቼክ እናደርጋለን። ከዛ ሁለተኛ የምናደርገው ምንድነው በፊልተር ስለሆነ የምንሰራው ሚዛን ያስፈልገናል። ሰከንድ የሚቆጥርና የሚሉን የሚቆጥር 2 ስራዎችን የምንሰራው ሚዛን ያስፈልገናል። ይሄኛው ፊልተር ማድረጊያ ነው። ስለዚህ ይሄ ለዚህ የተዘጋጀ ነው አይደለም። ከዛ ይችላል እንደዚህ እናደርጋለን ማለት ይሄኛው ዩኒቨርስ ላይ አሁን በየአመቱ ቻምፒዮንሺፕ አለ ወርልድ ማለት ነው። ስለዚህ እንትን ነገር አይደለም፣ ቀላል ነገር አይደለም። ቻምፒዮንሺፑን ካነሳን አይቀር አንተም እንግዲህ የፈርስት ባሪስታ ሻምፒዮንን አሸንፈሃልና እስኪ ስለዛ ጊዜ ነበረን ውድድሩ ስለምን ነበረ? ምን ይመስል ነበር? ያንተስ ማሸነፍ እንዴት አገኘው?
ውድድሩ እንግዲህ ሪኳየርመንት አለው። እሱ ደግሞ ምንድነው መስፈርቱ አንድ ባሪስታ የቡናውን እውቀት አለው ወይ፣ ከስተመር ሰርቪስ ስኪል አለው ወይ፣ የመስራት ስኪል አለው ወይ፣ ቡናዋን ማፍላት ማለት ነው። ከዛ ኢኖቬቲቭ ነው ወይ፣ ክሬቲቪቲ ነው ወይ፣ ባሪስታ ስፒዴብል ነው ወይ፣ ፈጣን ነው ወይ። ስለዚህ 15 ደቂቃ ነው። 12 ነገር ሰሩ ለማለት 15 ደቂቃ ነው። 12 ነገር ነው ሰራው ታደርጉት። ስፕሪሶ 4 ስፕሪሶች፣ 4 ካፑቺኖ እና 4 ደግሞ ሲግኒቸር ድሪስ ማለት 4 ሰው ሰሩ የሚደረግ ማለት ነው። ስለዚህ እሱ እንዴት አድርጎ ይሰራል? ቴስቱ ላይ ጎበዝ ነው ወይ? በጣም ጥሩ አድርጎ ነው ወይ እየሰራው? ስለዚህ 6 ጀጆች አሉ። 6 ጀጅ አለ። 4ቶች ጀጅ ያደርጋሉ፣ 2ቶች ደግሞ ቴክኒካል የሚባል አለ። እንደዛ ተደርጎ እንግዲህ ያው አፍካ የሚባል አለ። ይሄ ኢስት አፍሪካ እና ኬንያ፣ ሩዋንዳ፣ ኡጋንዳ እዚህ ያኔ 2020 ላይ ኢትዮጵያ ነበር የተካሄደው። እዛ ጋር በመሳተፍ ነው እንግዲህ አንደኛው ሰርቲፊኬት ነው የተሰጠው። በጣም ደስ ይላል። ቡና እንግዲህ በጣም የተለያዩ አይነት ቡናዎች አሉ። ለምሳሌ ያው ቡና ቢመረትም እያንዳንዱ ሰው ለብቻው የራሱ እንደሆነ በራሱ መልክ አሰርቶ ኤክስፖርት የሚያደርጓልና አንተም ኤክስፖርት ማድረግ እንደጀመርክ ሰምቻለሁ። እና ምን አይነት ቡናዎችን ኤክስፖርት የምታደርገው ለየት የሚያደርገው ነገር እናንተ ጋር ምን አለ? ኤክስፖርት የማደርገው እንግዲህ የራሴ ሲግኒቸር አለ። አንድ ካምፓኒ የራሱ የሆነ ሌላ ቦታ የማይገኝ ራሱ የሚሰራው ብሌንድ የሆነ ቡና አለ። ከዛ ደግሞ ይሄ የኔ ነው። ከውጭ ያሉ ከስተመሮች እንግሊዝም፣ አሜሪካም፣ ወደ ሳውዲም ወደ ቱርክም የራሳቸው ፕሮፋይል ይልካሉ። ሮስ የተደረገ ነው ቻሊ ምልከው ነው። እዛ እንደዚህ አይነት ቡና እንፈልጋለን ቃላ ብሎ ኢሜል ሲያደርጉ የእነሱንም አፕሮች አድርጌ እልካለሁ፣ የኔንም ፕሮፋይል እልካለሁ። ስለዚህ በሁለቱ ሰዎች መካከል በእኔ ፍላጎትና በእነሱ የተመሰረተ የሆነ ቡና ፓክት አድርገን እልካለሁ ማለት ነው። ስለዚህ አንድ ሰው እንደዚህ አይነት ቡና ፈልጋለሁ ቢለህ ያንን አይነት ቡና አዘጋጅተህ ታደርሳለህ ማለት ነው። በጣም ደስ ይላል። አሁን ወደ ቡና መስራታችን እንቀጥል። ስለዚህ አሁን ማቴሪያሉን ሬዲ ያደርገናል። ከዛ የቡና ግራም እና የዋተር ቱ ኮፊ ሬሽዮን እንመዝናለን። መጀመሪያ ቡና እንግዲህ 16 ግራም ቡና እናስገባለን እዚህ ውስጥ። ስለዚህ እዚህ ጋር አናሮቢክ ወይም የይርጋ ጨፌ ቡና የዚህ ዓመት ፕሮዳክት አናሮቢክ የሚባል የዚህ ዓመት ፕሮዳክት ነው። እዚህ ብዙ ጊዜ ሌክቸር የሆነ ኮፊ ነው ወይም በጣም የሚወደድ ቡና ነው። እሱንን 16 ግራም ቡና እንፈጫለን። ብዙ ጊዜ ግን እዚህ ከስተመሮች ሲመጡ የሚወዱት የትኛው ነው? እስኪ ብዙ ሰው የሚጠቀመው ያው ቡናችን ይወዱታል፣ ግን በተለያየ መልኩ ደግሞ ተሰርቶ እንዲጠጣ ነው። ለምሳሌ ኤስፕሬሶ አለ፣ ማኪያቶ አለ፣ ላቴ አለ፣ ካፑቺኖ አለ። ስለዚህ የዛ ሁሉ መነሻ ቡናችን ነው። ስለዚህ ቡናችን ከተለያየ ጋር ስንሰራ ያንን ነገር ወደት ነው የሚጠጡ። ስለዚህ ይሄኛው መጥፎ ነው ምን የለም። አዎ፣ ግን እዚህ ቤት እስኪ ምን አለ? ለምሳሌ ምን ታቀርባላችሁ? ያ እንዳልከኝ ቡና በብዙ ነገር መስራት ይቻላል እና እስኪ ምን እንደምታቀርቡት? በትኩስ ነገር ኤስፕሬሶ፣ ማኪያቶ፣ ላቴ፣ ካፑቺኖ፣ ኮርታዶ፣ ፍላት ዋይት ይባላሉ። በቀዝቃዛ ነገር ደግሞ አይስ ኮፊ፣ አይስ ብሪው ኮፊ ማለት ይሄ በ24 ሰዓት ውስጥ ፈርመንት አድርገ ነው። የቡና ድራፍት፣ ናይትሮ ኮፊ፣ ፍራፑቺኖ፣ እነዚህ ወተት በቡና አይስ ላቴ፣ አይስ ካራሜል ላቴ፣ እነዚህ ፍሌቨር ሹት የሚባሉት ዋጋ ታያቸዋለች በኋላ። ስለዚህ ቶታሊ ቡና ላይ ስለሆነ መስራት የምንፈልገው እኛ በቡና ወደ 38 አይነት ቫራይቲዎችን ሰርቭ እናደርጋለን ለከስተመር ማለት ነው፣ በትኩስ በቀዝቃዛ። ከዛ ጎን ለጎን ደግሞ ፓኬጅ ቡናዎች አሉን፣ ሎካል እንሸጣለን፣ ወደ ውጭ እንልካለን፣ ስናፖች አሉን ማለት ነው። እንዳየሁት ከሆነ ምንድነው አንተም በተለያዩ ገጾች ላይ እንዳየሁትኝ እንዴት ነው የቡና ስራ ራሱ ቀላል ነገር አይደለም፣ ራሱ አርት ነው እና ብዙ ነገር ይጠይቃል። በራስ መንገድ ላይ የታርገን ለመስራት ወይም ደግሞ እስኪ በዋነኝነት ጎበዝ እንዴት ነው ባሪስታ ለመሆን የሚጠይቀው ምንድነው? ተማሪዎችንም እንደምታስተምር ሰምቻለሁ እና ስለሱም እስኪ አንዳንድ ነገር በላይ። ይህን ቢዝነስ ለመስራት ዝም ብሎ ሰው ሊሰራው አይችልም። አንደኛ በጣም ይሄ ምንድነው ወይ ፓሽን ፍላጎት ይፈልጋል። ለምን ኢነርጂ ይፈልጋል ቡና። ከዛ በተጨማሪ ደግሞ ትንሽ የትምህርት ስኬል ያስፈልጋል። ስለዚህ ምንድነው አሁን የኛ ቡና እንዴ ሰው እንዲወደው ያደረገው ምንድነው? አንደኛ እኔ ያው
ፕሮፌሽን በሆነ መልኩ ስለተማርኩት ቡና እንዴት ነው ሰዎች ጋር ደርሶ ምላሳቸው ጋር ደርሶ ጠጥተውት ባክ እንዴት ያደርጋል። ስለዚህ አሁን እኛ ሀገር ላይ ሲዞሩ ምናምን የእኛ ሰው ብዙ ጊዜ ኢትዮጵያ ውስጥ የሚሸጠው ቦዲ የሚባል አለ በቡና ውስጥ። ያ ማለት አንድ ቡና ይስጠጣል የሚመር ቡና ዘቤስ ነው ተብሎ ነው የሚታወቀው። ቡና ግን ማመር በጣም ኢዚ ነው፣ በጣም ቀላል ነገር ነው። ማጣፈጥ ነው በጣም ከባድ ነው። ስለዚህ ቡናን አሲድ ማድረግ፣ ሲዊት ማድረግ፣ ባላንስ የሆነ ምላስ ላይ የማይከብድ ባላንስ ማድረግ፣ ኮንሲስተንሲ ማድረግ፣ እነዚህ ስራዎችን ለመስራት ግን ዲል የሆነ በደንብ እውቀት ያስፈልጋል እንጂ አሁን ያው እኛ ሀገር ላይ ገና ነው። አሁን ቡና ብዙ ሰው የሚሰራው ሰው ጀስት ከቢዝነስ ጋር ከብር ጋር የተያዘ ነገር ነው እንጂ እውቀት ስላልሆነ እና ብዙ በጣም ዲቴል ይፈልጋል ማለት ነው። አንተ እንዳልከው ግን አሁን ፕሮፌሽናል የሆነ እንዴት ነው ባሪስታ ለመሆን ምን ያህል ጊዜ ይፈጃል? እስኪ አንተ ይሄ ግን ልምድ ነው። ለምሳሌ አሁን እኛ እዚህ ክላስ እንሰጣቸው ማክሲመም 12 ቀን ነው እንሰጣቸው ክላስ። ያ ማለት ግን ቤዚካሊ የሆነ ነገር በደንብ አውቀው ትሄዱና ከዛ ራሳቸውን አፕግሬድ የሚያደርጉት የተለያዩ ፕሮግራሞች ሲኖሩ እዛ ጋር ይሳተፋሉ። ራሳቸው ደግሞ ዴሊ አሁን እኛ ለምሳሌ ስሰራ አዲስ እውቀት እያገኙ በየቀን። ስለዚህ አሁን ለምሳሌ ትምህርት ቤት ላይ የሆነ ተመርቀን ተመልሰን 12ኛ ክፍል ገብተን አንማርም ማለት። ይሄ ግን ምንድነው ኤክስፔሪንስ ፕራክቲካሊ ስለሆነ ቲዮሪ ስለሆነ እንደገና ድግግሞሽ ይፈልጋል። ኤክስፐርት ማለት እና በቡና ምንትን አለ ይሄ ደረጃ አለ። ለምሳሌ አሁን ባሪስታ፣ ሲኒየር ባሪስታ፣ ሄድ ባሪስታ፣ ማስተር፣ ፕሮፌሽን ተብሎ ምናምን ይሄዳል። ከዛ ደግሞ በቡና ቀመሳው ኖርማል ካፐር፣ ኪጎራይደር ይባላል። እያደገ የሚሄድ ነው በቀማሽም ደረጃ ማለት ነው። ስለዚህ እንደ ትምህርት ቤት እንትን አለው ሌቭል አለው እያሳደግሽ ትሄጃለሽ ማለት ነው። ስለዚህ የኛው 5 ስቴጅ ይኖረዋል። 5 ስቴጅ ማለት 16 ግራም ቡና አድርጌ 1 ግራም ቡና በ10 ግራም ውሃ አድርገን እንሰራዋለን። ሞር ሄቪ እንዲሆን ማለት ነው። ጠንከር እንዲል ማለት ነው። ጠንከር እንዲል ማለት ነው። ውሃ ጠጣኝ ነው እንዴት ትችላለሽ? በጀበና ስለተመርሽ ስለዚህ ያው ይሄኛው እዚህ ውስጥ ቶታል የልጁ ነው የሚቆጥርልን። ይሄኛው ደግሞ ይሄ ባሪስታ ለምሳሌ አንድ ከስተመር መጥቶ 10 ደቂቃ ለቡና ይጠብቃል። ስለዚህ ማክሲመም 3-4 ደቂቃ ነው የሚጠብቀን። ስለዚህ ይሄኛው ታይሙ ምንድነው? አንደኛ ቡናው ንጹህ ቡና ወይም ኳሊቲ ካፕ ኦፍ ኮፊ ለማውጣት ታይሚንግ ያስፈልጋል። ሁለተኛ ነገር ደግሞ ስንሰራው በታይሚንግ ነው የምንሰራው። በቃ አዘሆል ባሪስታ እና አትሌት አንድ ናቸው። የሰከንድ ስራ ነው የምንሰራው ማለት ነው። ስለዚህ እንጀምራለን። መጀመሪያ 30 እናስቀምጣለን። 30 ግራም አድርገን ከዛ ደግሞ ለ30 ሰከንድ እንጠብቀዋለን። ጀል ጨምረን ነው የምንጠጣው ነገር አይደለም። ስለዚህ ቀስ እያለ ማለት ነው። ይሄ ፊልተር እስኪያደርግ እንጠብቃለን። ሌላ ሳይ የነበረው ነገር ነበርና ቡና የማይመስል ናቸው አንተ ጋር ከለራቸው በጣም የሚለዩ አሰራራቸውም የሚለዩ ቡናዎችና እስኪ ስለነዛ ቡናዎች ንገረን። እኛ ቤት አሁን ቡናን ከእንትን ጀምሬ ነው እየሰራሁ የመጣሁት ከፕሮሰሲንግ ጀምሮ ከዛ እና ምንድነው አሁን እነዚህ ነገሮች እኛ ሀገር ነው አዲስ እንጂ ዓለም ላይ ጥለውን ሄደዋል። አልተለመደም። እኛ የቡና ጀነሬሽን አለው። አሁን የመጀመሪያው ጀነሬሽን ሰዎች ተሰባስበው ቡና ምን ይመስላል ብለው መቅመስ ነው ማወቅ ነው። ሁለተኛ ነገር ደግሞ ከተቀመሰ በኋላ አሁን ላይ ያለ አሁን አንሰን የምናወራው the better quality cup of coffee ብለን የምንጠራው ሁለተኛ ጀነሬሽን እሱ ነው። ከዛ ሶስተኛው ደግሞ ያ ቡና እንዴት ነው የመጣው ስቶሪ ማለት ነው። ስቶሪ መሸጥ፣ ካፑን በስቶሪ መልክ መሸጥ። ለምሳሌ አሁን ቃላት ጋር የመጣሽው የሆነ ቻምፒዮን ስለሆነ ነው ይሄን ስቶሪ ስላወቅሽ ነው እኔ ጋር የመጣሽ እንጂ አመጭም ነበረ። እሱ ነው ሶስተኛው ጀነሬሽን የቡና እሱ ነው። መጨረሻ ላይ ደግሞ ከገበሬው ጀምሮ ስፔሻላይዝ አድርጎ ኮሜርሻል አድርጎ መስራት ነው። ስለዚህ እዛ ላይ ዓለም ገና እየተንቀሳቀሰ ነው። አሁን ላይ ያለንበት ጀነሬሽን ግን እንዳልኩሽ አንድ ቡና ከየት ነው የመጣው ስቶሪ ከስቶሪ ጋር ነው የሚሸጠው። ስለዚህ እኛ ያንን ተከትለን እንግዲህ የተለያዩ ዲፈረንስ የሆኑ ቡናዎችን ለማድረግ የምንጠቀመው ቴክኒክ ምንድን ነው? አንደኛ ኳሊቲ ቢንስ መምረጥ ነው። ጥሬውን ቡና ኳሊቲ ቢንስ ሲባል የዚህ ዓመት ምርት ነው፣ የታጠበ ቡና ነው ወይስ ደረቅ ቡና ነው ወይስ ሃኒ ፕሮሰስ ነው ወይስ አናሮቢክ ነው ተብሎ 4 አይነት የቡና ፕሮሰስ ሂደቶች ስላሉ ከዛ እንጀምርና ኳሊቲ ቢንስ ጥሬውን ቡና እንመርጣለን መጀመሪያ ይህንን ለማምጣት። ከዛ ሁለተኛ ደግሞ
ምንፈልገው ሮስቲንግ ታይፕ ዲፈረንስ የቡና ቁሌቶች አሉ። 3 ቤዚካሊ 3 ኖርማሊ 5-6 አይነት ቁሌቶች አሉ። ከዛ ውስጥ ምንፈልገውን ፕሮፌሽን የተማርነውን ቴስት ያደረግነውን ኤክስፐርት የሆንበት እንትን ሮስት እናደርጋለን። ከዛ በኋላ ሮስት ካደረግን በኋላ ደግሞ በትክክል ስቶር እናደርገዋለን። ያን ቡና ዝም ብለን አናስቀምጠውም፣ እንደ መጽሐፍ ወይ እንደ ኖርማል ነገር አናስቀምጥም። ቡና በትክክል ከቅዝቃዜ፣ ከሙቀት፣ ከዚህ ከባድ ሽታ ከነዚህ አይነት ነገሮች ከፀሐይ ብርሃን አርቀን ስቶር እናደርጋለን። ከዛ በኋላ እንግዲህ ያ ነገር አሁን ለምሳሌ ዛሬ የተቆላ ቡና ዛሬ አይጠጣም። ዲጋዚንግ ይባላል በቡና ውስጥ ካርቦን ዳይኦክሳይድ ማለት ነው። እሱ ዲጋዚንግ እስኪያደርግ 2 ዊክስ 3 ዊክስ እናስቀምጠዋለን ያ ቡና። ስለዚህ ከዛ በኋላ ፍሌቨሩ ቴስቱ ምናምን እንትን እያለ ይመጣል እንጂ ዛሬ ቆልተን ዛሬ ኤስፕሬሶ ብንሰራበት አይን አረፋ ብቻ ይሆንና ምላሳችን ላይ ቴክስቸር ይጎረብጠናል፣ ይጎመዝዛል ነው። ስቶር ካደረግን በኋላ እንግዲህ ለሚፈለገው ፐርፐዝ እያንዳንዱ ነገር ልኬት አለው። እኛ ጋር አንድ ማኪያቶ ለመስራት ስንት የሚል ወተት ነው የምንጠቀመው? አንድ ኤስፕሬሶ ለመስራት ስንት ቡና ነው የምንጠቀመው? ይሄን ለመስራት ለምሳሌ 16 ግራም ቡና ተጠቀም። ውሃውስ ለምን ኮፊ ሃውስ በውሃና በቡና መሀል ነው የሚያልፈው፣ ወይም በወተትና በቡና መሀል ስለሚያልፍ እያንዳንዱ ነገር ለኛ ትንሽ ኮስትም ሰርቫይቭ ለማድረግ ያንዳንዱ ነገር መዝናን የምንሰራው ከዛ በታይሚንግ ማለት ነው። እነዛ ነገሮች የሚፈጠሩት እንግዲህ ከዛ ጀምሮ ከዛ ደግሞ ኮክቴሎች ማለት ነው። የተለያየ ኮርስ የምናደርጋቸው የምታየው ከተለያዩ ነገሮች ጋር ኮላብሬት በማድረግ ቡና እንሰራለን። ከእነሱ ናይተሽ እንግዲህ ኤክሳይትድ ነሽ መጣሽ? ኤክሳይትድ ነኝ የመጣሁት እና እንዴት ነው አሁን እኛ ስናዝ ነጣ ያለ ማኪያቶ ወይ ጠቆር ያለ ማኪያቶ እናልና፣ ግን አንተ እንዳልከው እያንዳንዱ ነገር ተለክቶ ነው እና የሚሰራው። ይሄ ነገርስ እንዴት ነው? አሁን ነጣ ያለ የሚባል ማኪያቶ የለም። ማኪያቶ ውስጥ ዝም ብለን ያዘዝን። ይሄ ረጅም ጊዜ በልምድ የመጣ ነው እንጂ ማኪያቶ ልክ አንድ ካራክተር ነው ያለው እንጂ ነጣ ያለ ጠቆር ያለ ኖርማል ብዙ ጊዜ ምንሰማው ነው። ግን ማኪያቶ ላይ አንድ ካራክተር ነው ያለው። ያ ደግሞ ምንድነው? አንድ 16 ግራም ቡና ወይ 18 ወይ 20 ግራም ቡና እንመዘና እሱን ከጨመቅን በኋላ 2 ስፑን ማንኪያ ትንሽ የስሞል አማውንት ወተት ጨምረን ከዛ ሰርቭ ነው የምናደርገው። ያ ነው ማኪያቶ ማለት፣ ትክክለኛ ማኪያቶ ማለት ነው እንጂ አሁን ነጣ ያለ ማለት አሁን በፕሮፌሽን ውስጥ መጪ ወተት ሲበዛ ላቴ ወይም ወተት በቡና ብለን የምንጠራው በተለምዶ ላቴ፣ ጠቆር ያለ ሲባል ደግሞ ወይ ኮርታዶ የሚባል አለ፣ ወይም ደግሞ ካፑቺኖ ወይም ደግሞ ፍላት ዋይት፣ እሱ ነው። ስለዚህ እኛ ነጣ ያለ ጠቆር ያለ እናለን እንጂ ራሳቸው ነጣ ያለ ብለን ስናዝ የሚመጣልን ራሱ ስም አለው ማለት ነው። አለው። ያወራን ስለነበር እንጂ አሁን ምንድን ነው የሚቀር ማለት ነው? ይሄንን ካደረግን በኋላ አሁን ኦልሬዲ ቡናውን አጥለን እየሰራ ነው። ይችኛው ፔፐሯ ፊልተራይዝ አድርጋ ምንም ቴክስቸር የለውም። እዚህ ቡና ስክሊን የሆነ ቡና ነው የሚሰጣል። እዚህ እችን ለመስራት ፊልተር ፔፐሯ ትልቅ ሚና ትጫወታለች። ከዛ ግራይንድ ሳይዙ፣ ከዛ የቡናው ግራም፣ ከዛ የውሃ ሙቀት፣ ከዛ የባሪስታው ማሰራር ሂደት። በእርግጥ ግን ሁሉም ቡናዎች ይሄንን ፕሮሰስ አድርገው ነው የሚቀርቡት ማለት ነው። ይሄ አንድ መስሪያችን ነው የኛ። ከዛ ደግሞ ይሄኛው አለ እንደየእቃው ይለያል ማለት ነው። እንደየእቃው ይለያል። ስለዚህ ስንት አይነት ነው ያለው ማለት ነው? በማኑዋል ብሎዊንግ እንግዲህ 4 አይነት አለን። ይሄ ቫኩዩም ፑት ወይም ሳይፈን የሚባል አለ። ቬንቲሌሽን አድርጎ የሚያወጣ እርሱ አለን። ይሄ ከዛ ኮሪያ ይመጣልን አለ። እንደዛ እያልን እንሰራበታለን ማለት ነው። በጣም ጥሩ ጓግቻለሁ እንግዲህ ቡናውን ለመቅመስ። ደርሷል። እውነተኛ ቡና ጠጪ ያለ ሱካር ነው የሚጠጣው ይባላል። አሁን ቡና በተፈጥሮ ስዊት ነው። ግን ያው እኛ ሀገር እንዳለመታደል ነው እንግዲህ በየኮርነሩ ስንሄድ ቡና አለ፣ የሚጠጣ ቡና አለ። እሱ ቡና ያለ ስኳር እንጆይ ማለት ትንሽ ይከብዳል። ብዙ ሰው አሁን እርግጠኛ ነኝ አሁን ቡና ስጠጪው ስኳር ልትጨመሪም አትችይም። ስለዚህ ምንድነው ቡና ስኳር አረግንበት ማለት ቡና ኦልሬዲ ገደል ነው ማለት ነው። ግድል ነው ያደረግነው። ስለዚህ ቡና በስኳርም አይጠጣም። ግን ብዙ ሰው ስኳር አድርጎ የሚጠጣው እንዳልኩሽ ቡናው ያርባቸዋል። ያው ሎካል የሚሸጠው ቡናም ስፔሻሊቲ የሆነ ቡና አይደለም የሚሸጠው ሎካል በቀን ፕሮሰሱን ጠብቆ ስለማይሰራ ስለሆነ እንግዲህ ያው
ከዛ አንግል ነው እንጂ ስኳር አያስፈልግም። አንተ ግን መጀመሪያ ይሄ እንዴት ነው ፓሽን ይሄ ነው ያልክበት ወይም ደግሞ በቃ ቡና ላይ እንደዚህ ኢንቨስት ሆኖ ለመስራት ያነሳሳ የመጀመሪያች ቅጽበት ምንድን ናት? ያው ኮርሱን ስንወስድ ኖርማል ነበር የመሰለኝ። ኮርሱን በምንወስድ እንግዲህ በብዙ ዶላር ከፍሎ ነው ያስተማሩን። ፕሪሚሮስ የሚባል ካምፓኒ እንቅ ማሳው ከዛ እየጠጣን ከለሩ ራሱ ሲያምር እንግዲህ በጣም የሚያምር ከለሩ። ችርስ እንባባል ወይስ እንባባል? ችርስ። ይሄ ለየት ያለ ነው። ስኳር መጨመር ይቻላል እዚህ ጋር? አይ እውነትህን ነው ማለት ሌላ ጊዜ አሁን ስኳር ሳይደረግ ስጠጣው እንደሚመራው አይነት ምሪት ጭራሽ የለውም። ጣዕሙም ደግሞ እንጂ የሚደረግ ነው። በቃ በአንድ ለስላሳ ነው ምላስ ላይ። ስለዚህ አሁን እንደየእቃው ይለያያል ማለት ነው። አሁን በዚህ መልኩ ብንሰራው የሚወጡት የቡና ቴስቶች ይለያያሉ። አሁን እንደ መስሪያው አይነት ሁሉም የራሳቸው እንትን አላቸው። የሰው ልጅ አሁን ሁሉም የራሱ አመለካከት አለው። እዚህ ቡና ላይ የምንሰራባቸው ሁሉም የራሱ አለ። እንደዛ ላይ ላሳይሽ ብዬ ነው። ኔክስት ላይ ደግሞ አፕዴት አድርገን ስትመጪ ደግሞ ሌላ ብዙ ነገር እናሳይሻለን። በባዶ እንደዚህ እንጂ ሳደርግ ለመጀመሪያ ጊዜ ያለ ስኳር እና ይህን እንድሰራ የእንትን በቃ ፓሽን እንደሆንበት መነሻ ምንድን ነው? ክላስ በምንወስድ ሰዓት ለሁለት ቀን ኖርማል ነገር ነበር የመሰለኝ እና ኮቻችን ወይም ማስተማሪያችን ወርልድ ባሪስታ ቻምፒዮን ነው። ሳሳ ስቲክስ ይባላል። አውስትራሊያዊ ነው እና አዳር ወርልድ እና ማኪያቶ ሲሰራ ልብ ቅርጽና አመጣበት እና አይ ነገር እንደዚህ ነው እንደሚሰራው እና ሰዎች የሆነ አርት ነገር ሰዎችን ይስማል። እኔን የሳበኝ እሱ ነው መጀመሪያ። ከዛ ስሞክር አንድ 3 ቀን ምናምን ስሞክር አልመጣለ እና ልክ ተጋባን። ከዛ በኋላ በአራተኛው ቀን መስራት ጀመርኩ። በደንብ እንትን ማለት ጀመርኩ። ከዛ እዛው ትሬኒንግ ወስጄ እዛው ካምፓኒ ውስጥ ኮፊ ሃውስ መስራት ሲጀምር በቃ ፈን ነው፣ አርት ነው። ከዛ ወተት ገዝተሽ መጣሽ አስቀምጠሽ አፍልተሽ ስቀምሽ ቡና በሚዛን ስትሰሪ አዲስ ነገር ነው። ኢትዮጵያ ውስጥ ምንም አልተጀመረም ሚዛን ነው። እንግዲህ ዛሬ 5 ዓመት ማለት ነው። ምንም ኢትዮጵያ ውስጥ አልነበረም። አሁን ግን እየመጣ ነው እና የዛ ሰዓት የመጀመሪያ ነበር። ከዛ የዞርኩ ምናምን ቪዚት ሳደርግ ኢትዮጵያ ውስጥ የለም እንደዚህ ነገር። ስለዚህ ይህንን ነገር ማሳደግ አለብን ምናምን ብዬ ከዚህ መነሻ ይሱ በጣም ደስ የሚል ነው። ያው እንዳልከው እንግዲህ ይመስለኛል አሁን እኔም ስረዳው ከምርም አርት ሆነብኝ ጉዳዩ ማለት ነው። እኛ እንደቀላሉ አንስተን ዝም ብለን አፍልተን እንደምንጠጣለን ከዛ ጀርባ ብዙ ነገሮች አሉና ተመልካቾቻችንም ይሄን ነገር መረዳት አለባቸው ብዬ አስባለሁ። አሁን ቀጣይ ላይ የምንመለከተው ነገር ምንድነው? እንደዚህ ሌላ ወደ ኤስፕሬሶ ማሽን ልውሰድሽና እዛ ጋር ከዛ ደግሞ አንድ 2 ነገር ሰርተን 3 ነገር ሰርተን ደግሞ እንጆይ እናደርጋለን። ሁለተኛ ላይ ደግሞ የምናገኘው ኤስፕሬሶ ማሽናችን ነው። ከማኑዋል ብሮዊንግ ወጣ ብለን ማኪያቶ፣ ላቴ፣ ካፑቺኖ፣ ኤስፕሬሶ የምንሰራበት የኤስፕሬሶ ማሽናችን ነው የምናገኘው። ስለዚህ አንድ ኮፊ ሃውስ እኛ ጋር 2 ነገሮች አሉ፣ ማኑዋል ብሮዊንግ እና ኤስፕሬሶ ማሽን አለን። ስለዚህ ከዚህ ውስጥ አንድ ነገር ሰርተን እናይና ከዛ ቴስት እናደርጋለን ማለት ነው።
እዚህ ጋር የምናያቸው ደግሞ 3 የተለያዩ በቡና ውስጥ የምንሰራቸው አይስ ኮክቴሎች ናቸው፣ የቡና ኮክቴሎች ናቸው። ይሄኛው ናይትሮ ኮፊ ወይም ቡና ድራፍት ብለን የምንጠራው ነው። ስለዚህ ይሄን በ24 ሰዓት ፈርመንቴሽን አድርገን የምንሰራው የቡና አይነት ነው። ይሄኛው ደግሞ ሲግኒቸር ድሪንክ ብለን የምንጠራው ወይም እኛ የፈጠርነው ነው። ይሄ ግን ግሎባላይዜሽን አለ። ይሄኛው ደግሞ ሲግኒቸር ድሪንክ ብለን የምንጠራው ወይም ስካርሌት ብለን የምንጠራው የቡና ኮክቴል አይነት ነው። ይሄኛው ደግሞ የራሳችን ፈጠራ ብለን የምንጠራው የሲግኒቸር የኮፊ የአይስ ኮፊ ድሪንክ አይነቶች ናቸው። ስለዚህ ከቅድም ካወራናቸው በተጨማሪ ከነዚህም በተጨማሪ እንግዲህ ወደ 38 የቡና ቫራይቲ ሬሲፒዎች ስላሉ ከነዛ ውስጥ እንግዲህ እነዚህ እንቀምሳለን። ስለዚህ እነዚህ ደግሞ እንግዲህ እንዳያችሁት አይስ ናቸው ማለት ነው። በበረዶ የሚሰሩ ናቸው። ከዚህ ጀምር ሼክ ሼክ አድርጊያትና ይሄኛው እንግዲህ እኛ ራሳችን ከተለያዩ ፍሌቨሮች ጋር ክሬት የምናደርገው የሲግኒቸር ድሪንክ አይነት ነው። ይጣፍጣል። ጣፋጭ በጣም አይደለም፣ ግን ደግሞ ይሄ ደስ የሚል በቃ ቴንክ ዩ። ይሄ በጣም ይጣፍጣል። ሁሉም ላይ ቡና አለ አይደለ? አሁን እዚህኛው ላይ ግን ቡና ያለ አይመስልም። አለው የራሱ የቡና አይነት አለው። ይሄን ለመስራት እንትን የሚል እቺ እንዲያ ይሄ ጭራሽ ከቡና ጋር ማይገናኝም። ጁስ ነው የሚለው። ይሄ ጁስ ነው የሚለው። ይሄ ግን በጣም ይጣፍጣል። እኛ ቤት 3 አይነት ከስተመር አለ። ምንም ስዊት የማይፈልግ ወይም ኖርማሊ ቡናውን እንጂ የሚያደርግ አለ። ባላንስ ሊሆንም አለ። ደግሞ በስዊት የሚሰሩ የሚፈልጉ አሉ። ስለዚህ ያው እኛ ቡናን ኖርማሊ ቡናን ነው ያለ ስኳር እንጂ እንዲያደርጉት የምንፈልገው እንጂ ይሄም ስኳር የለውም በውስጡ። ምንም ስኳር የለውም። ይሄ በጣም ተመችቶኛል። እሺ ግን ይገርማል ይሄ ቡና መኖሩ። ይሄኛው ደግሞ ምንድን ነው? ኮፊ ድራፍት፣ የቡና ድራፍት ማለት ነው። የቡና ድራፍት ነው። ይሄ ግን በጣም ቡና ይላል። በጣም ቡና ይላል። ጠንካራ ነው። የመጀመሪያው ሳትሆኝ አትቀሪም ኢትዮጵያ ውስጥ የቡና ድራፍት ስጠጭ። ግን ደስ የሚል ነው። ወፍራም ነው እና ደስ ይላል። ጣዕሙ ደስ ይላል። በርግጥ ግን በጣም ጠንካራ ነው። ይሄ ሲለመድ ይመስለኛል ይሄ በደንብ የሚጠጣ ቀስ እያለ ሲለመድ አሁን ሰው እየጠጣልን አሁን የለመደው ነው እየተጠጣ ደስ ይላል። በጣም የሚገርም ነው። በጣም ደስ የሚል ጣዕም ያላቸው ቡናዎችን ያሉት። እኔም ተመልካቾቻችን ወደ ቃላብ ኮፊ ጎራ ብላችሁ እንግዲህ በተለያየ አይነት ጁስ እስከሚል ቡና ድረስ መቅመስ ትችላላችሁ። ስለዚህ የቡና አድናቂዎች በተለይ ቃላብ ኮፊ ለእናንተ ነው ብያችኋለሁ ማለት ነው። ፕሮግራማችን አሁንም ይቀጥላል። መልካም ቆይታ። ተመልካቾቻችን አሁን ደግሞ እንግዲህ እስኪ ከቃልሽ ጋር አንድ ነገር ሞክር ነው። ምንድን ነው አሁን የምንሞክረው? ምን ላስሞክርሽ? ማኪያቶ። እሺ ማኪያቶ፣ ትራዲሽናል ማኪያቶ ምንድን ነው? ይሄ ኖርማሊ ሀገር ውስጥ ማኪያቶ። ስለዚህ እሱን ለመስራት መጀመሪያ ምንድን ነው የሚያስፈልገው? ወተት እናዘጋጃለን። 100 ml ወተት አዘጋጃል። ከዛ በኋላ ይሄንን እንከፍታለን። ሲከፈች ወደ ግራ ለቀድሞ 18.5 ነው። 5 ግራም ስላለን እንቀንሳለን ማለት ነው። 18 ነው ያለበት። እንወስድና እንጣለን። እችንን እዛ ሽክርክር አድርገን ማሽከርከር። ናይስ በቃ ልክ እዛ ቁጭ መልሰን ናይስ። ከዛ በዚህ ጫን ነው ይፈል። ምን ላድርገው? ጫን ወደ ታች እንደዚህ ናይስ። ከዛ እነዚህ እናጸዳለን።
ክሊን እናደርገዋለን በእጃችን ወደ ውጪ። ናይስ። አሁን ወተት ልናፈላ ነው ማለት ነው። ወተት እንደዚህ እንይዛለን። እንደዚች አብረን እንሰራለን። ቅርጽ ልስራለን። ናይስ ሰራሽ። ኦልሬዲ ልብ ቅርጽ ተመልካቾች ብለናል። እንግዲህ እንደምታዩት ይሄን የመሰለ ማኪያቶ ሰርተናል። በጣም ደስ ይላል። ግን እውነት ደስ እንደ አርት ነው፣ ደስ የሚል ነገር አለውና መታለች ትንሽም ቢሆን ችለናል። ከለሩ ራሱ በጣም ነው የሚያምረው። ያው ነጣ ያለ ጠቆር ያለ አይባልም ብለኸኛል። ስለዚህ ይሄ ማኪያቶ ነው ማለት ነው የሰራነው። እንደምታዩት እንግዲህ ይሄን የመሰለ ማኪያቶ ሰርተናል ማለት ነው። በጣም አመሰግናለሁ ቃልሽ። እኛም በጣም እናመሰግናለን። ተመልካቾቻችን እንግዲህ እንደምታዩት እንደዚህ ያማረ ማኪያቶ ሰርቻለሁ። ቃልሽ በጣም እጅግ አድርጌ ነው የማመሰግነው ለነበረኝ ኤክስፔሪየንስ። ደስ የሚል ጊዜን ያሳለፍኩት። እስኪ ተመልካቾቻችን ደግሞ ወደዚህ ጎራ ብለው እንደዚህ አይነት ያማረ ቡና እንዲጠጡ የተለያዩ ነገሮችን ያዩ እንጂ እንዲያደርጉ ጋብዛቸው። እንግዲህ ያው የኛ ቤት ትሩዝ የሆነ ቡና ከአማረ ቤት ጋር መጣችሁ ቴስት አድርጋችሁ ኮሜንት እንድታረጉን ነው። እንግዲህ በራችን ክፍት ስለሆነ 2 በር ነው ያለን፣ የሚያስገባ በር ክፍት ስለሆነ መጣው እንጂ እንዲያደርጉልን መልዕክት እናስተላልፋለን። ግን በማንኛውም ነገር በቡና ዙሪያ ያው ትልልቅ ካምፓኒዎችን ኮንሰልት ስለምናደርግ በቡና ዙሪያ የሚፈልግ ሰው ካለ በራችን ክፍት ነው። አድራሻ ነው አድራሻችን ደግሞ በመሀል ከተማ በብስራተ ገብርኤል ካዶ ሲኒማ ገባ ብሎ ነው የሚገኘው። ከዛ በተጨማሪ ደግሞ ያው ኢንተርኔት ላይ ጉግል ላይ ገብቶ ማፕ በመጠቀም ኢዚ በሆነ መንገድ መጥተው እንጆይ እንዲያደርጉ እንጋብዛለን። እኔም እጅግ አድርጌ አመሰግናለሁ። ተመልካቾቻችን ስትከታተሉት የነበረው የዛሬው የምናለሽ አዲስ ፕሮግራማችን ይህንን ይመስል ነበረ። እስካሁን ድረስ ደግሞ ቆይታችሁን ከኛ ጋር አድርጋችሁ ስትከታተሉ ስለነበረ እጅግ አድርጌ አመሰግናለሁ። ቡና ጋብዣችሁ ነው የምሰናበታችሁ። መልካም ቆይታ።